ጊዜ ረዘም አድርጎ ዘግየት ብሎ በመድረሱ በጣም ይቅርታ መጠየቅ እንፈልጋለን። በዋናነት እያደር እያሻሻል ነው የምንሄደው ነገር ነው። ግን በዋናነት ያለው ችግር ፈተና ወረቀቶች በሚሞሉ ጊዜ በሚፈጠሩ ችግሮች ከማጥቆር ጀምሮ የትር ኮድ በመስጠት ላይ ባሉ ስህተቶች ምክንያት በጣም ብዙ ዘንድሮ ለ68,000 የሚሆኑ ተማሪዎች ሞሮርሌስ አንድ በአንድ እንደ ማረም ያክል ስንሰራ ቆይተናል እና እሱ ትንሽ ስላዘገየን ይቅርታ እንጠይቃለን። ግን ይሄ በየአመቱ እያሻሻል ነው የምንሄደው ነገር ስለሆነ በሚቀጥለው አመት ይሄንን ችግር እናልፋለን ብለን እናስባለን። የ12ኛ ክፍል ፈተና በሚመለከት ይህ አመት የአራቱን አመት ሳይክል የጨረስንበት አመት ነው። መጀመሪያ ፈተናውን አሁን በምንሰጠው መልኩ መስጠት የጀመርነው ከ4 አመት በፊት በ2014 ዓመተ ምህረት ጀምሮ ነው። ያን ጊዜ 9ኛ ክፍል የነበሩ ተማሪዎች ዛሬ 12ኛ ፈተናቸውን ጨርሰዋል። therefore አንዱን ሳይክል ጨርሰናል ማለት ነው። in that sense በትምህርት ሴክተር ልናረግ ያሰብነውን ሪፎርም የምንመኘውን ውጤት ላይ ለማድረስ በተወሰነ ደረጃ ራሳችንን ልንለካ የምንችልበት ወደ ምናስበው መንገድ እየሄድን አይደለም የሚለውን የምናይበት ጊዜ ነው የዘንድሮ አመት ውጤት። በዚህ ምክንያት በተቻለ መጠን አንዳንድ ዘርዘር ያሉ መረጃዎችን ነው ከፈተናው ጋር በተያይዞ የምሰጣችሁ። እሱን ከማድረጌ በፊት ግን በትክክለኛው አውድ ማስቀመጥ ያስፈልጋል። በትምህርት ሴክተር የሚደረገው ሪፎርም በአጠቃላይ በሀገራችን የሚደረገው ይህች ሀገር የሚገባት ቦታ ላይ እንድትደርስ በኢኮኖሚ፣ በማህበራዊ፣ በቴክኖሎጂ ከሌሎች ዓለም ህዝቦች ጋር የሚኖረንን መስተጋብርን በሚመለከት ይህ ሀገር የሚገባውን እያገኘ አይደለም፣ የሚገባትን እያገኘች አይደለም። therefore ከፍታ ቦታ ላይ ማድረስ እንፈልጋለን ተብሎ የተያዘው ሪፎርም ስራ ከምንም ነገር ከሌሎች ጉዳዮች ባልተናነሰ በጣም ትልቁ መለኪያውና ማየት ያለብን የትምህርት ሴክተሩ ነው። መድረስ የምንፈልግበት ቦታ መድረስ የምንችለው እዛ ላይ ያደርሱን የሚችሉ ወጣቶች እና መጪውን ትውልድ ማፍራት ከቻልን ብቻ ነው። ያ እየሆነ እንዳልሆነ አይተን ነው መሰረታዊ የሆነ የትምህርት ሴክተር ለውጥ ያስፈልጋል ብለን እዚህ ለውጥ ውስጥ የገባን። እንደ አገር የሚገባንን የስልጣኔ ደረጃ ለመድረስ ከፈለግን ደን በተማሪዎቻችን ላይ በመጪው ትውልድ ላይ በሰፊው መስራት አለብን ብለን የጀመርነው እንቅስቃሴ። ስለዚህ ከዛ አውድ ነው መታየት ያለበት በአጠቃላይ በትምህርት ሴክተር የሚደረገው ፈተናውን በዚህ ሁኔታ የመስጠቱ ነገር በአጠቃላይ በትምህርት ሴክተር የምናደርገው ሪፎርም አንዱ አካል። ከዛ በተጨማሪ በጣም ብዙ ነገሮች መሰራት ያለባቸው በትምህርት ሴክተሩ ብዙ ስራዎች አሉ። እነሱን በየጊዜው በመናረጋቸው ነገሮች እየተናገርን ቆይተናል። የዛሬው ይሄ አንዱን አካል ብቻ ይሄ ፈተና ጋር በተያያዘ ያለብንን ስብራት ለመጠገን የተሰራው ስራ ምን ደረጃ ላይ ደርሷል፣ የተማሪዎቻችን ውጤት ምን ያመለክታል የሚለውን ብቻ ነው በአብዛኛው የምናየው። ከፈተና አሰጣጥ ጋር የገጠመን ችግር እንደምታውቁት ያደረሰብን ፈተና እንደ ማህበረሰብ ፈተናዎች በመሰረቃቸው ምክንያት ወር በኩረጃ ምክንያት ወይም ትክክለኛ ባልሆነ መንገድ በመካሄዳቸው ምክንያት የገጠመን ችግር ማን በትክክል ትምህርቱን ተፈትኖ አልፎ የኮሌጅ ትምህርት ለመማር ዝግጁ ነው የሚለውን ለመለካት ማቃቱ ብቻ አይደለም።
በመሰረታዊ ደረጃ በትምህርት ሴክተሩ የገጠመን በተለይ ከፈተናዎች ጋር ተያይዞ የገጠመን ችግር ያጠቃላይ የሞራል ክስረታችን አንዱ መለኪያ ነበር። እንደ ማህበረሰብ ሁሉን ነገር በአቋራጭ ማግኘት ይቻላል ተብሎ የሚታመንበት፣ ሁሉን ነገር በስርቆት በማጭበርበር ማግኘት ይቻላል ተብሎ የሚታመንበት የሞራል መሰረት ላይ የቆመ አገር በምንም አይነት በሌላ መልኩ ምንም ነገር ቢያደርግ የሚፈልገውን የእድገት ውጤት ሊያገኝ አይችልም። ካደግን ከሌሎች ሀገሮች ጋር መስተካከል ካለብን ዋሽተን አይደለም ወይም አቋራጭ ፈልገን አይደለም፣ ሰርተን ነው፣ ደክመን ነው፣ አጥንተን ነው። እሱን ለማድረግ ነው የፈተናዎቹን ሂደት መቀየር ግዴታ የነበረው። ከዚህ አንጻር በዚህ ዓመት ከተገኙት ግኝቶች በዚህ አንጻር ብቻ ከተገኙት ግኝቶች ውስጥ ትልቁ በአጠቃላይ ከፈተና ጋር ተያይዞ ይደረግ የነበረው የመስረቅና የማጭበርበር እንትን ከሞላ ጎደል የጠፋበት ዓመት ላይ ነው። በ2014 ዓመተ ምህረት የመጀመሪያውን ፈተና በዚህ መልክ ስንሰጥ የተለያዩ አይነት ማጭበርበሮች ወደ 20,400 አካባቢ የሚደርሱ ማጭበርበሮች ነበሩ። ያ እየቀነሰ መጥቶ ባለፈው ዓመት 379 ነበር። ዘንድሮ ሁሉንም አይነት የማጭበርበር ዘርፎች ብናይ በአጠቃላይ የተከሰተው 120 ብቻ ነው። 120 ተማሪ ብቻ ነው ከሚገባው በላይ ለማግኘት ወይም ለሌላ ሰው መፈተን ወይም ከሌላ ተማሪ ለመኮረጅ ሲሞክር ተይዞ ወይም ተይዛ ከፈተና የተሰረዘችው ወደ የተሰረዘው። ይሄ የሚያሳየው በተወሰነ ደረጃ እንደ ማህበረሰብ በስርቆት ይገኛል ብሎ የሚያስብ ወጣት እየቀነሰ አጥንቶ ሰርቶ ማግኘት እንዳለበት የሚያምን ዜጋ እየጨመረ መምጣቱን ይሄ ከፈተናውም ውጤት በላይ ትልቅ ግኝት ነው በአገር ደረጃ። እሱ ኢምፖርታንት ነው። እሱን ሁሉ ጊዜ ጭንቅላታችን ላይ መያዝ አለብን። በሌሎችም ስራዎቻችን ውስጥ ሪፍሌክት የሚያደርግ ነው። ጠንክሮ ሳይሰሩ የሚገኝ ነገር የለም። ስርቆት ያስተማርናቸው ስርቆት የተለማመዱ ተማሪዎቻችን ነገ መንግስት መስሪያ ቤት ውስጥ ገብተው ሌላ ነገር አይደለም የሚሰሩት፣ መስረቅ ነው። ያንን ሁሉ ነው የሞራል ልኬታችንን ለማስተካከል ነው ይሄን ያደረግነው። ከዚህ አጠቃላይ አውድ አንጻር እንድታዩት ነው። ወደ ፈተናው ልግባ። በዚህ ዓመት 585,882 ተማሪዎች ፈተናውን ወስደዋል። ከዚህ ውስጥ 277,816ቱ ሴቶች ሲሆኑ 308,066 ተማሪዎች ወንዶች ናቸው። በፐርሰንት ሲሰላ የወንዶች ተማሪዎች ቁጥር 52.6 በመቶ ሲሆን የሴቶቹ ደግሞ 47.4 በመቶ ነው። በትምህርት ዘርፍ ደግሞ ስናየው በናቹራል ሳይንስ የተፈተነው ተማሪ ለመጀመሪያ ጊዜ ከ50 በመቶ በላይ የሆነበት ወይም ከሶሻል ሳይንሱ የጨመረበት ዓመት ነው። በናቹራል ሳይንስ የተፈተኑት ተማሪዎች 297,500 ፎር ከፍታ ቦታ ላይ ማድረስ እንፈልጋለን ተብሎ የተያዘው ሪፎርም ስራ ከምንም ነገር ከሌሎች ጉዳዮች ባልተናነሰ በጣም ትልቁ መለኪያውና ማየት ያለብን የትምህርት ሴክተሩ ነው። መድረስ የምንፈልግበት ቦታ መድረስ የምንችለው እዛ ላይ ያደርሱን የሚችሉ ወጣቶች እና መጪውን ትውልድ ማፍራት ከቻልን ብቻ ነው። ያ እየሆነ እንዳልሆነ አይተን ነው መሰረታዊ የሆነ የትምህርት ሴክተር ለውጥ ያስፈልጋል ብለን እዚህ ለውጥ ውስጥ የገባ ነው። እንደ አገር የሚገባንን የስልጣኔ ደረጃ ለመድረስ ከፈለግን ደን በተማሪዎቻችን ላይ በመጪው ትውልድ ላይ በሰፊው መስራት አለብን ብለን የጀመርነው እንቅስቃሴ። ስለዚህ ከዛ አውድ ነው መታየት ያለበት በአጠቃላይ በትምህርት ሴክተር የሚደረገው። ፈተናውን በዚህ ሁኔታ የመስጠቱ ነገር በአጠቃላይ በትምህርት ሴክተር የምናደርገው ሪፎርም አንዱ አካል። ከዛ በተጨማሪ በጣም ብዙ ነገሮች መሰራት ያለባቸው በትምህርት ሴክተሩ ብዙ ስራዎች አሉ።
እነሱን በየጊዜው በምናረጋቸው ነገሮች እየተናገርን ቆይተናል። የዛሬው ይሄ አንዱን አካል ብቻ ይሄ ፈተና ጋር በተያያዘ ያለብንን ስብራት ለመጠገን የተሰራው ስራ ምን ደረጃ ላይ ደርሷል፣ የተማሪዎቻችን ውጤት ምን ያመለክታል የሚለውን ብቻ ነው በአብዛኛው የምናየው። ከፈተና አሰጣጥ ጋር የገጠመን ችግር እንደምታውቁት ያደረሰብን ፈተና እንደ ማህበረሰብ ፈተናዎች በመሰረቃቸው ምክንያት ወር በኩረጃ ምክንያት ወይም ትክክለኛ ባልሆነ መንገድ በመካሄዳቸው ምክንያት የገጠመን ችግር ማን በትክክል ትምህርቱን ተፈትኖ አልፎ የኮሌጅ ትምህርት ለመማር ዝግጁ ነው የሚለውን ለመለካት ማቃቱ ብቻ አይደለም። በመሰረታዊ ደረጃ በትምህርት ሴክተሩ የገጠመን በተለይ ከፈተናዎች ጋር ተያይዞ የገጠመን ችግር ያጠቃላይ የሞራል ክስረታችን አንዱ መለኪያ ነበር። እንደ ማህበረሰብ ሁሉን ነገር በአቋራጭ ማግኘት ይቻላል ተብሎ የሚታመንበት፣ ሁሉን ነገር በስርቆት በማጭበርበር ማግኘት ይቻላል ተብሎ የሚታመንበት የሞራል መሰረት ላይ የቆመ አገር በምንም አይነት በሌላ መልኩ ምንም ነገር ቢያደርግ የሚፈልገውን የእድገት ውጤት ሊያገኝ አይችልም። ካደግን ከሌሎች ሀገሮች ጋር መስተካከል ካለብን ዋሽተን አይደለም ወይም አቋራጭ ፈልገን አይደለም፣ ሰርተን ነው፣ ደክመን ነው፣ አጥንተን ነው። እሱን ለማድረግ ነው የፈተናዎቹን ሂደት መቀየር ግዴታ የነበረው። ከዚህ አንጻር በዚህ ዓመት ከተገኙት ግኝቶች በዚህ አንጻር ብቻ ከተገኙት ግኝቶች ውስጥ ትልቁ በአጠቃላይ ከፈተና ጋር ተያይዞ ይደረግ የነበረው የመስረቅና የማጭበርበር እንትን ከሞላ ጎደል የጠፋበት ዓመት ላይ ነው። በ2014 ዓመተ ምህረት የመጀመሪያውን ፈተና በዚህ መልክ ስንሰጥ የተለያዩ አይነት ማጭበርበሮች ወደ 20,400 አካባቢ የሚደርሱ ማጭበርበሮች ነበሩ። ያ እየቀነሰ መጥቶ ባለፈው ዓመት 379 ነበር። ዘንድሮ ሁሉንም አይነት የማጭበርበር ዘርፎች ብናይ በአጠቃላይ የተከሰተው 120 ብቻ 120 ተማሪ ብቻ ነው ከሚገባው በላይ ለማግኘት ወይም ለሌላ ሰው መፈተን ወይም ከሌላ ተማሪ ለመኮረጅ ሲሞክር ተይዞ ወይም ተይዛ ከፈተና የተሰረዘችው ወር የተሰረዘው። ይሄ የሚያሳየው በተወሰነ ደረጃ እንደ ማህበረሰብ በስርቆት ይገኛል ብሎ የሚያስብ ወጣት እየቀነሰ አጥንቶ ሰርቶ ማግኘት እንዳለበት የሚያምን ዜጋ እየጨመረ መምጣቱን ይሄ ከፈተናውም ውጤት በላይ ትልቅ ግኝት ነው በአገር ደረጃ። እሱ ኢምፖርታንት ነው። እሱን ሁሉ ጊዜ ጭንቅላታችን ላይ መያዝ አለብን። በሌሎችም ስራዎቻችን ውስጥ ሪፍሌክት የሚያደርግ ነው። ጠንክሮ ሳይሰሩ የሚገኝ ነገር የለም። ስርቆት ያስተማርናቸው ስርቆት የተለማመዱ ተማሪዎቻችን ነገ መንግስት መስሪያ ቤት ውስጥ ገብተው ሌላ ነገር አይደለም የሚሰሩት፣ መስረቅ ነው። ያንን ሁሉ ነው የሞራል ልኬታችንን ለማስተካከል ነው ይሄን ያደረግነው። ከዚህ አጠቃላይ አውድ አንጻር እንድታዩት ነው። ወደ ፈተናው ልግባ። በዚህ ዓመት 585,882 ተማሪዎች ፈተናውን ወስደዋል። ከዚህ ውስጥ 277,816ቱ ሴቶች ሲሆኑ 308,066 ተማሪዎች ወንዶች ናቸው። በፐርሰንት ሲሰላ የወንዶች ተማሪዎች ቁጥር 52.6 በመቶ ሲሆን የሴቶቹ ደግሞ 47.4 በመቶ ነው። በትምህርት ዘርፍ ደግሞ ስናየው በናቹራል ሳይንስ የተፈተነው ተማሪ ለመጀመሪያ ጊዜ ከ50 በመቶ በላይ የሆነበት ወይም ከሶሻል ሳይንሱ የጨመረበት ዓመት ነው። በናቹራል ሳይንስ የተፈተኑት ተማሪዎች 297,528፣ በሶሻል ሳይንስ የተፈተኑት ተማሪዎች 288,352፣
ማለትም ናቹራል ሳይንስ 50.8 በመቶ፣ ሶሻል ሳይንስ 49.2 በመቶ የሚሆኑት ናቸው። ይሄ እንደ ትሬንድም ከዚህ በፊት የነበረው በአብዛኛው ሁሉ ጊዜ ሶሻል ሳይንስ ነበር የሚበልጠው። አሁን የናቹራል ሳይንሱ በምደባ ሳይሆን በራሱ በተማሪው ፍላጎት ወደዛ እየሄደ መሄዱ ጥሩ ትሬንድ ነው። ጥሩ አቅጣጫ እየያዘ ነው የትምህርት ስርዓቱ ማለት ይቻላል። በአማካይ ውጤት ደረጃ የዘንድሮ አማካይ ውጤት በሁሉም ትምህርት አማካይ ውጤት 31.67 በመቶ ነው። ይሄ ደግሞ ባለፈው አመት ከነበረው 29.7 በመቶ የተሻለ ነው። therefore በአጠቃላይ የተፈታኙ የችሎታና እውቀት ከፍ እያለ እየሄደ እንደሆነ የሚያሳይ ነው። በጾታ ስናየው አማካይ ውጤት የወንዶች አማካይ ውጤት 32.73 በመቶ ነው። የሴቶች ደግሞ 30.5 በመቶ ነው። again በሁለት በመቶ ያክል የወንዶች ከሴቶች ይበልጣል። አንዱ መስተካከል ያለብን በጾታ መካከል ያለውን ልዩነት ለማጥበብ መስራት እንዳለብን። ብዙ እንደሚጠበቀው በናቹራል ሳይንስ የተማሩ የተፈተኑ ተማሪዎች በሶሻል ሳይንስ ከተፈተኑት ተማሪዎች አማካይ ውጤታቸው ከፍ ያለ ነው። የዘንድሮም የተለየ አይደለም። 33.25 በመቶ ነው የናቹራል ሳይንሱ፣ 30 በመቶ የሶሻል ሳይንስ ሆኖ ተመዝግቧል ማለት ነው። በሁለቱ መካከል የ3.2 በመቶ ዲፈረንስ አለ። የናቹራል ሳይንሱ ከሶሻል ሳይንሱ ይበልጣል። ናው በትምህርት አንዱ ያየነው የተፈታኞቹን ውጤት በትምህርት ቤቶቹ አይነት ነው። ትምህርት ቤቶቹን አይነት በአዳሪ ትምህርት ቤቶች ከመከላከያ በተፈተኑ በርቀት ትምህርት ሲማሩ የነበሩ በሬጉላር የመንግስት ትምህርት ቤቶች ሬጉላር የሆኑ የግል እና ለትርፍ የማይሰሩ ትምህርት ቤቶች እያል ከፋፍለን ውጤቱ በእነኚህ መካከል ልዩነት አለው ወይ ብለን አይተናል። በዚሁ መሰረት ትልቅ ውጤት የተገኘው እንደሚጠበቀው ከአዳሪ ትምህርት ቤቶች ነው። የአዳሪ ትምህርት ቤቶች አማካይ ውጤት 71 በመቶ ነው። ዝቅተኛው ውጤት የማታ ትምህርት ተማሪዎች ናቸው። ያ ወደ 25.9 በመቶ ነው። የመንግስት ሬጉላር ትምህርት ቤቶች መደበኛ የመንግስት ትምህርት ቤት ማዕከላዊ ውጤት 30.6 በመቶ ነው። የግል ትምህርት ቤቱ ወደ 51 በመቶ ነው። ውጤቶቹን በክልሎችም ለማየት ሞክረናል። በአብዛኛው ያሉት ልዩነቶች ቅድም እንዳልኩት በቦርዲንግ እና ነን ቦርዲንግ ምናልባት በግልና በግል ትምህርት ቤቶች እና በመንግስት ትምህርት ቤቶች መካከል ምናምን ያለው ካልሆነ በቀር በክልሎች ደረጃ ያለው ልዩነት እምብዛም በጣም የተለያየ አይደለም። በውጤት ደረጃ የመንግስት ትምህርት ቤት ተማሪዎችን ከፍ የማድረግ ስራ አንዱ ትልቁ ስራችን እንደሆነ ከዚህ በፊትም ስንለው የነበረው አሁንም ጎልቶ የወጣው ይሆን። በትምህርት ደረጃ ትልቅ ውጤት የተገኘበት ኬሚስትሪ ነው። ዝቅተኛው ውጤት የተገኘው የአፕቲቲዩድ ቴስት ነው። የተቀረው ሌሎቹ በዛ ውስጥ የሚወድቁ ናቸው። በአማካይ ውጤት ከፍተኛው ውጤት በክልል ደረጃ የመጣው አዲስ አበባ ነው፣ 41.5 በመቶ። ሌሎቹን ዝርዝሮች በየክልሉ ያሉትን በዝርዝር ለክልሎች ስለሚሰጥ ከዛ ማየት ትችላላችሁ። ዋናው ውጤት ሁሉም ሰው የሚጠብቀው ያለፉት ተማሪዎች መጠን ምን ያህል ነው የሚለው ነው። ይሄ ማለት እንደምታወቀው በትምህርት ፖሊሲያችን ከ50 በመቶ በላይ ያመጣ ነው ዩኒቨርሲቲ ለመግባት የሚችለው። በዛ መሰረት ከ50 በመቶ በላይ ያመጡ ተማሪዎች ምን ያህል ናቸው የሚለው ነው።
ትልቁ ኢሹ። ይህንንም በተፈጥሮ ሳይንስና በማህበራዊ ሳይንስ ለይተን አይተናል። በተፈጥሮ ሳይንስ ዘንድሮ ያለፉት 11.4 በመቶ ናቸው። ይሄ ባለፈው ዓመት ካለፉት 8.8 በመቶ ወደ 3 በመቶ ያክል ከፍ ብሏል። በማህበራዊ ሳይንስ ባለፈው ዓመት ያለፉት 2.3 በመቶ ብቻ ነበሩ። በዚህ ዓመት 5.2 በመቶ ተማሪዎች አልፈዋል። በአማካይ በአጠቃላይ በአገር ደረጃ ባለፈው ዓመት 5.4 በመቶ አሳልፈን ትልቅ የመጀመሪያውን ከፍ ያለ ውጤት አገኘን ያልንበት ነበር። ዘንድሮ ከዛ በ55.6 በመቶ ጨምሮ 8.4 በመቶ የሚሆነው ተማሪ ከ50 በመቶ በላይ አግኝቶ ፈተናውን አልፏል። ይሄ የፈተና ለውጥ ካመጣንበት ጊዜ ጀምሮ የመጀመሪያውን ፈተና ከሰጠንበት ጊዜ አንጻር ሲታይ በ3 እጥፍ ግድም በልጧል ማለት ይቻላል። አገን በማሳለፍ ምጣኔ አዲስ አበባ ወደ 28.9 በመቶ አሳልፏል። በሁለተኛ ደረጃ ያሳለፈው የሐረሪ ክልል ነው 21.8 and የአማራ ክልል 12.1 ሆኖ በሶስተኛ ደረጃ ይከተላል። ሌሎቹን እንዳልኩት በየክልሉ ያለውን በዝርዝር ከክልሎቹ ታገኛላችሁ። ትልቅ ለውጥ የመጣው በአክቹዋል ቁጥሩ ነው። ቅድም እንዳልኩት በአጠቃላይ የተፈታኙ ቁጥር ቀንሷል፣ ግን ያለፈው ተማሪ ቁጥር ሲግኒፊካንትሊ ጨምሯል። በዚህ ዓመት በአጠቃላይ ከ50 በመቶ በላይ አግኝቶ ያለፈው ተማሪ 48929 ተማሪ ነው። ኦልሞስት 50000 ተማሪ ግድም አልፏል ማለት ነው። ይሄንን ለማወዳደር ካለፈው ዓመት ጋር ብታስተያዩት ባለፈው ዓመት ያለፈው 36409 ተማሪ ብቻ ነበር። ዘንድሮ ያለፈው 48929 ካነሰ ቁጥር ተፈታኝ ነው ይሄ ያለፈው። ያ ማለት 12500 ተጨማሪ ተማሪ ከ50 በመቶ በላይ አምጥቶ አልፏል። በወንድና በሴት ከለየነው በአጠቃላይ 30451 የሚሆን ተማሪ አልፏል ወንድ፣ ሴት ደግሞ 18478 ሴት ተማሪዎች አልፈዋል። በፐርሰንት ያለፈው ወንድ 9.9 በመቶ ነው። ያለፉት ሴቶች 6.7 በመቶ ናቸው። ካለፈው ዓመት ጋር ሲተያይ ሲግኒፊካንት የሆነ ከፍታ አሳይቷል። ባለፈው ዓመት ያለፉት ተማሪዎች ወንዶች 6.5 በመቶ ብቻ ነበር። ዘንድሮ 9.9 በመቶ ወንዶች አልፈዋል። ሴቶች 4.2 በመቶ ነበር፣ 6.7 በመቶ አድገዋል። ስለዚህ 12500 ያህል ተማሪዎች ካለፈው ዓመት በበለጠ አሳልፈዋል። በዘንድሮ ፈተና ምን ያህል ስራ ተሰርቶ ምን አይነት ለውጥ መጣ የሚለውን በክልሎች ደረጃ ስናይ በኢትዮጵያ ውስጥ ያሉ ሁሉም ክልሎች አንድም ሳይቀር ሁሉም ካለፈው ዓመት የተሻለ ውጤት አምጥተዋል። አንዳንዶቹ በጣም ሲግኒፊካንት የሆነ፣ አንዳንዶቹ መጠነኛ። ምናልባት ከዚህ ውስጥ መጥቀስ ካለብኝ በክልል ደረጃ በጣም ከፍተኛ በክልል ደረጃ የታየው ልዩነት በጋምቤላ ነው። ጋምቤላ ባለፈው ዓመት ያሳለፈው 1.7 በመቶ ብቻ ነበር። ዘንድሮ 4.5 በመቶ ማሳለፍ ችሏል። ሞር ኦር ሌስ 2.25 እጥፍ ያክል አሳልፏል። በቁጥር በጣም ትልቅ ልዩነት የመጣው ኦሮሚያ ላይ ነው። ኦሮሚያ ያለፈው ተማሪ ብዛት 14623 ነው። ይሄ ባለፈው ዓመት
ካለፈው 4900 ያክል የበለጠ ሆኗል ማለት ነው። አዲስ አበባ ነው 14629 ያሳለፈው፣ ኦሮሚያ 11651። ይሄ ባለፈው ካሳለፈው 8500 በ3500 ያክል በልጧል። የእድገቱን መጠን ካየን በቁጥር ደረጃ ካየነው ካለፈው ዓመት በ34.4 በመቶ ያክል በቁጥር ጨምሯል። ይሄ ማለት ከ36409 ወደ 48929 በፐርሰንት ሲሰላ ግን ከ5.4% ወደ 8.4% ማለት የ55.6% እድገት ማለት ነው። በዚህ ዓመት የታየው አንድ ትልቅ ለውጥ በኦንላይን ፈተናና በወረቀት ፈተና በተሰጠው ላይ የመጣው የማለፍ ምጣኔ ለውጥ ነው። በመጀመሪያ ማህበረሰቡ እንዲያውቅ የምንፈልገው በዚህ ዓመት በኦንላይን የተፈተነው ተማሪ ብዛት 134609። ይሄ ባለፈው ዓመት የተፈተነው 29600 ብቻ ነበር። አሁን 134600 ተማሪ ተፈትኗል። ያ ማለት 23% በአጠቃላይ ከተፈተነው ተማሪ 23% ያክል በኦንላይን ፈተና ነው የተፈተነው። በማሳለፍ ምጣኔ 29233 ተማሪዎች በኦንላይን የተፈተኑ ተማሪዎች አልፈዋል። ይሄም 21.7 በመቶ የኦንላይን ተፈታኞች አልፈዋል ማለት ነው። ይሄ ሲግኒፊካንት የሆነ ትልቅ ለውጥ ያመጣ አንድ እንትን ነው። ስለ ወደፊቱም ስናስብ የኦንላይን ፈተናን እየጨመሩ መሄድ ምን አይነት ጥቅም እንዳለው የምናይበት ነው። በወረቀት የተፈተኑት ግን ባለፈውም 4.4% ነበር፣ አሁንም 4.4 በመቶ ነው። ሌላ በቁጥር ደረጃ መነገር ያለበት ከፍተኛ ውጤት ያመጡ ተማሪዎች ቁጥር ነው። ዘንድሮ ከ600 ከፍተኛው ውጤት የመጣው 591 ነው። ይሄም በተፈጥሮ ሳይንስ ነው። ወንድ 591 ያመጣው ዶዶላ ኢፋቦሩ የሚማር አንድ ተማሪ ነው። ሴት 579 ከ600 አምጥታ መጀመሪያ ያገኘችው ብስራተ ገብርኤል እዚሁ አዲስ አበባ ብስራተ ገብርኤል ትምህርት ቤት ያለች ተማሪ ነች። በማህበራዊ ሳይንስ ከፍተኛ ውጤት የመጣው 562 ነው። እሱም አምቦ ቦርዲንግ ስኩል። ሴት ደግሞ 548 ነው። እሱ ደግሞ ሴንት ጆሴፍ ባፕቲስት ደላሰል ትምህርት ቤት። በዚህ ደረጃ ከፍተኛው ለውጥ የመጣው ከ500 በላይ ያመጡት ተማሪዎች ቁጥር በአጠቃላይ ታስታውሱ እንደሆነ የመጀመሪያውን ፈተና ስናስፈትን ከ500 በላይ ያመጡት 173 ተማሪዎች ነበሩ። ባለፈው ዓመት ከ500 በላይ ያመጡት ተማሪዎች 1221 ነበሩ። ዘንድሮ 2384 ተማሪዎች ከ500 በላይ ውጤት አምጥተዋል። እጥፍ ሆኗል ማለት ነው። ሚኒንግ የሚያጠኑት ጎበዝ ተማሪዎች እየጨመሩ በማጥናት እንደሚገኝ ያወቁ ተማሪዎች እየጨመሩ ሲሄዱ ዜን የሚያልፈው ተማሪ በዛው ልክ እየጨመረ ይሄዳል ማለት ነው። ካለፉት 2384 በ500 በላይ አምጥተው ካለፉት 2384 ተማሪዎች ውስጥ 2215ቱ በተፈጥሮ ሳይንስ 169ኙ በማህበራዊ ሳይንስ ናቸው። ከጾታ አንጻር ከ500 በላይ ያመጡ 742 ሴት ተማሪዎች ሲኖሩን 1642ቱ ወንድ ተማሪዎች ናቸው።
እነኚህ ከፍተኛ ውጤት ያመጡ ተማሪዎች በአብዛኛው የት ነው ያሉት በክልል ደረጃ ብሎ ለሚጠይቅ ከፍተኛው ቁጥር የተመዘገበው አዲስ አበባ ነው 888 ተማሪዎች። በሁለተኛ ደረጃ ከፍተኛው ቁጥር የተመዘገበው ኦሮሚያ ነው 794 ተማሪዎች። ከዛ በሶስተኛ ደረጃ አማራ ክልል 385 ተማሪዎች ከ500 በላይ አምጥተዋል። ካሳለፉት ተማሪዎች ከ50 በመቶ በላይ ካሳለፉት ተማሪዎች በየትኛዎቹ አይነት ትምህርት ቤቶች ነው በአብዛኛው ብዙ ያሳለፉት ለሚለው የቦርዲንግ ስኩሎች 87.1%፣ የኢንተርናሽናል ኦር ይሄ ኢንተርናሽናል ኮሚኒቲ ትምህርት ቤቶች የምንላቸው ይሄ ውጭ ሀገር ያሉ ኢትዮጵያውያን የሚማሩበት ትምህርት ቤት 86.6 በመቶ፣ የመንግስት ያልሆኑ ትምህርት ቤቶች 51 በመቶ 51.6 በመቶ እና የመንግስት ትምህርት ቤቶች 5.6 በመቶ አሳልፈዋል። በመጨረሻ ለእንትን ያየነው አንድ ቁጥር ባለፈው ዓመት በተከታታይ ዓመታት ያየነው ምን ያህል ትምህርት ቤቶቻችን ምንም ተማሪ አላሳለፉም የሚለው ጥያቄ ነበር። በዛ ምጣኔ ስናይ ባለፈው ዓመት 1363 ሁለተኛ ደረጃ ትምህርት ቤቶች ምንም ተማሪ አላሳለፉም ነበር። ዘንድሮ 1249 ብቻ ናቸው። ያ ማለት 114 ትምህርት ቤቶች ባለፈው ዓመት ምንም ያላሳለፉ ዘንድሮ አሳልፈዋል። ያስፈተኗቸውን ተማሪዎች 100 በመቶ ያሳለፉ ወይም ሙሉ ለሙሉ ያሳለፉ 50 ትምህርት ቤቶች አሉ። ዋና ዋና ውጤቶቹ እነኚህ ናቸው። ጥያቄዎች ካሏችሁ እንመልሳለን። ይሄ ውጤት በእኛ እምነት በአጠቃላይ የትምህርት ሪፎርም የጀመርንበትን አካሄድ በተለይ ከፈተና ጋር በተያያዘ የሄድንበት አካሄድ በገመት ነው ልክ በተወሰነ ደረጃ እንደውም ከገመት ነው በላይ ውጤት እያመጣ የተማሪዎች ጥራት እየጨመረ የትምህርት ጥራት እየጨመረ በትክክለኛ ተምረው የሚያልፉ ከምንም አይነት ኩረጃ በጸዳ መልክ ተምረው የሚያልፉ ተማሪዎች ቁጥር በከፍተኛ ደረጃ እየጨመረ ይህ ደግሞ ዩኒቨርሲቲዎች ውስጥ የሚገቡት ተማሪዎቻችን ጥራት እየጨመረ ያ ደግሞ የዩኒቨርሲቲዎችን ትምህርት ጥራት እያሻሻለ እየሄደ እንደሆነ የሚያሳይ ነው። እንደ ትምህርት ሚኒስቴር ገና የመጀመሪያውን ዙር አሴስመንት ለማድረግ ሞክረናል። ምንድነው ለዚህ ኮንትሪቢዩት ያደረገው? በምን ምክንያት ነው ይሄ የተሻለ ውጤት የመጣው የሚለውን ለማየት ሞክረናል። በአብዛኛው ያየነው እና ለወደፊቱም ትልቅ ትምህርት ሊወሰድበት ይገባል ያልነው የወላጆች በትምህርት ላይ ለልጆቻቸው ትምህርት የሚሰጡት አቴንሽን እየጨመረ በሄደ ቁጥር ዘን የተማሪዎች የማለፍ ምጣኔ በከፍተኛ ደረጃ እየጨመረ እንደሚሄድ ነው ያየነው። በሁለተኛ ደረጃ መምህራንን ባለፉት 2 ተከታታይ ዓመታት ከፍተኛ ቁጥር ያላቸው መምህራንን እያሰለጠንን ነበር። የመምህራን ስልጠና ትልቅ ኮንትሪቢዩሽን እንዳለው አይተናል። ዲጂታል ትምህርቶች ተማሪዎችን በክፍል ውስጥ ከሚያገኙት ትምህርት በተጨማሪ ዲጂታል በሆነ መንገድ ጥሩ አስተማሪዎችን ትምህርት እንዲያስተምሩ እያደረግን በቪዲዮ የምንልካቸው ትምህርቶች ለውጤቱ መጨመር አስተዋጽኦ አድርገዋል ብለን እናምናለን። ትምህርት ቤቶች በትምህርት ሚኒስቴር በኩል ባለፈው ዓመት ምንም ላላሳለፉ ትምህርት ቤቶች ከፍተኛ ተጨማሪ አቴንሽን መስጠት አለብን ብለን በሰፊው ሰርተናል። በእነኛ ትምህርት ቤቶች ውስጥ የተወሰነ ውጤት በደንብ ያየንበት አንድ እንትን እሱ ነው። የትምህርት እቃዎችን በጊዜ ማቅረብና ተማሪዎች እንዲያገኙ ማድረግ ሌላ ትልቅ ተጨማሪ ውጤቱን ያሻሻለ ነው ብለን እናምናለን። የወላጆችና የተማሪዎች
ብርታት እና ጥረት ከምንም ነገር በላይ ግን የውጤቱን የተሻለ ለማድረግ ከፍተኛ አስተዋጽኦ አድርጓል። በየክልሉ ያሉ የትምህርት ቢሮዎች ከዚህ በፊት በነበረው አይነት ሳይሆን በከፍተኛ ትኩረት ተማሪዎችን ቅዳሜም እያስገቡ እያስተማሩ ያደረጉት አስተዋጽኦ ቀላል አይደለም። ይሄ በዚህ ከቀጠልንበት ያ መድረስ እንፈልጋለን ብለን የምናስበው ቦታ ላይ ለመድረስ ያስችለናል ብለን እናምናለን። በዘንድሮ ውጤት የተማርነው ኢትዮጵያውያን ተግተው ከሰሩ፣ ኢትዮጵያውያን ልጆች ተግተው ከሰሩ፣ መምህራን ተግተው ካስተማሩ፣ ትምህርት ቤቶች የትምህርትን ጉዳይ ጠበቅ አድርገው ከያዙ፣ ወላጆች ልጆቻቸውን በደንብ እየተከታተሉ እንዲማሩ ማድረግ ከቻሉ ኢትዮጵያውያን ልጆች ከማንም አገር ልጆች ያላነሱ በአእምሮ ብሩህነት ከማንም ያላነሱ መሆናቸውን ያየንበት ነው። በዚህም ምክንያት ይህ እንዲሆን አስተዋጽኦ ላደረጉ መምህራን፣ ላደረጉ ወላጆች፣ ላደረጉ የትምህርት ቢሮ ኃላፊዎች፣ ፈተናው በሰላማዊ መንገድ እንዲጠናቀቅ ለረዱ የመከላከያና የፌዴራል ፖሊስ የጥበቃ ጓዶች ይህን ፈተና ለመስጠት ከ28,000 በላይ ከየዩኒቨርሲቲው የወጡ መምህራን፣ የትምህርት ባለሙያዎች ያበረከቱት አስተዋጽኦ በተለይ ዘንድሮ 136,000 ተማሪ ያክል በኦንላይን ፈተና ስንሰጥ በተቻለ መጠን ብዙ መቆራረጥ የኢንተርኔት መቆራረጥ እንዳይኖር በጣም የተባበሩን የኢትዮጵያ ቴሌኮም፣ የመብራት ኃይል ድርጅቶችን ከዛም በተጨማሪ ቅድም እንዳልኩት ለልጆቻቸው ትምህርት ከፍተኛ አጽንኦት ሰጥተው የተከታተሉ ወላጆችን፣ ራሳቸው ተማሪዎችን ከዚህ በፊት በቀላሉ እናገኛለን ብለው የሚያስቡት ነገር እንደማይሰራ ሲያዩ ጊዜያቸውን ሰጥተው እያጠኑ ለዚህ የደረሱትን ተማሪዎች ሁሉ ማመስገን እንፈልጋለን። ጥያቄ ካላችሁ መልሳለን።